አርሰናልን የዝውውር ጉዳይ እንመልከት። እንግዲህ እንደሚታወቀው በዲያጎ ሲሞኒ በሚመሩት አትሌቲኮ ማድሪዶች ቤት አንድሬ ቤርታ ሲሰራ የነበረው ስራ ይታወቃል። የአውሮፓ ምርጡ ስፖርቲንግ ዳይሬክተር ተብሎም ተሸልሟል። ልክ ተጫዋቾች ባላንዶር እንደሚሸለሙ ሁሉ የስፖርቲንግ ዳይሬክተሮች ሽልማት አለና ያንን ማሸነፍ የቻለ እጅግ በጣም ካሪዝማው ከፍ ያለና ምን ማድረግ እንዳለበት ጠንቅቆ የሚያውቅ ስፖርቲንግ ዳይሬክተር ነው በአርሰናል ቤት ያለው። የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ እንዲሆን እጅግ በጣም ከፍተኛው ሚና የተጫወተ ሰው ነው አንድሬ ቤርታ ማለት እና ሁልጊዜ ዝውውር ከተከፈተ በኋላ በጣም ተቀዛቅዞ ነው ወደ ዝውውር የሚገባው። አንድሬ ቤርታ ግን ዝውውር ውስጥ ከገባ በኋላ የሚያደርጋቸው እንቅስቃሴዎች በየትኛውም ክለብ ዶሚኔት አይደረግም። አንድሬ ቤርታ በየትኛውም ክለብ እያንዳንዱ ዝውውር የተጠና ነው። የማሳመን ብቃቱ እጅግ በጣም ከፍተኛ ነው። ተጫዋቾችንም ክለቦችን ማለት ነው። የአንድሬ ቤርታ ዋነኛው ታክቲክ ደግሞ አንድን ተጫዋች ከፈለገ በቅድሚያ የሚያናግረው ተጫዋቹ ነው። ተጫዋቹን ካሳመነ በኋላ ወደ ክለቡ ይሄዳል ማለት ነው። ስለዚህ ያደረጋቸውን ዝውውሮች እንኳን ብንመለከት ቪክቶር ዮኬሬሽን ካሳመነ በኋላ ወደ ስፖርቲንግ ሊዝበን ሄዶ ስፖርቲንግ ሊዝበን አልሸጥም የሚል ውሳኔ ደርሶ ራሱ ቪክቶር ዮኬሬሽ ክለቡ ላይ ጫና እንዲፈጥር አድርጎት ነው ወደ አርሰናል የመጣው። በተመሳሳይ የአጭር ስልክ ጥሪ ብቻም አሉ። ልክ እንደ ኤዜ ስፐርስ ሊቀላቀል የነበረ ተጫዋች ነው። አንድ ስልክ ጥሪ ነው የበቃው ወደ አርሰናል ለማምጣት። ከዛ በዘለም አሁን ላይ ብሩኖ ጊማሬሽ ላይ እየሰራው ያለውን ስራ ብንመለከት ተጫዋቹን አሳምኖታል። ፐርሰናል ትሪምስ ወይም ደግሞ የግል ጥቅማ ጥቅም ጉዳይ ጨርሰዋል። ሞርጋን ሮጀርስም እንደዛው። አሁን ላይ እንግዲህ አርሰናሎች በርከት ያሉ ተጫዋቾችን የማስፈረም እቅድ የላቸውም እንደሚታወቀው የአምና ሻምፒዮን አርሰናል። ስለዚህ አርሰናል ትንሽዬ ሜንቴን የሚደረግ ቡድን ወይም ደግሞ መጠገን የሚችል ቦታ ነው። ልክ እንደ ሲቲ በርከት ያሉ ተጫዋቾች የሚያስፈልጉት አይደለም። እንደ ዩናይትድ፣ እንደ ቼልሲ፣ እንደ ሊቨርፑል፣ እንደ ስፐርስ አይደለም። አርሰናል የተወሰኑ ቦታዎችን ሜንቴን ማድረግ ከቻለ ዳግም የእንግሊዝ ፕሪሚየር ሊግን ዋንጫ የማያሳካበት ምንም ምክንያት የለም። አሁን አርሰናል እየሰራ ያለው የግራ መስመር አጥቂ ማስፈረም ይፈልጋል። የግራ መስመር አጥቂ ደግሞ ይሄ ወደፊት ተስፋ ያለው ወይም ደግሞ ከ3 ከ4 ዓመት በኋላ ተስፋ ሰጪ የሆነ ወጣት ተጫዋች ሳይሆን ያለቀለት ወርልድ ክላስ የሆነ ካሪዝማው ከፍ ያለ ተጫዋች ነው እዚህ ቦታ ላይ መምጣት የሚፈልገው። እንደዚሁም ደግሞ አማካኝ ስፍራ ላይ በጣም ወርልድ ክላስ የሆነ በእንግሊዝ ፕሪሚየር ሊግ ላይ በደንብ ራን ሊያደርገው የሚችል በአውሮፓ ሻምፒዮንስ ሊግ ላይ በደንብ ሩቅ ሊያስጎዘው የሚችል ተጫዋች ነው የሚፈልገው እና እነዚህ ዝውውሮች ላይ ነው አርሰናል እየሰራ ያለው እና አጥቂም ይፈልጋል። ስለዚህ አርሰናል ከነማን ጋር ነው ስሙ እየተያዘ ያለውና ምን አይነት ዝውውሮች ላይ ነው ራን እያደረገ ያለው የሚለውን ከታብሎይድ ወጥተን የተረጋገጡ ነገሮች ላይ ነው የምናወራው ማለት ነው። ስለዚህ የመጀመሪያው የአልቫሬዝን ጉዳይ ነው የምንመለከተው። እንግዲህ የአልቫሬዝ ጉዳይ ተመልሶ ተነስቷል። ሪያል ማድሪድ 150 ሚሊዮን ዩሮ አቅርቦ እንደዚሁ ሪጀክት ተደርጎበታል ወይም ውድቅ ተደርጎበታል። ባርሴሎናም እንደዚሁ ሪጀክት ተደርጎበታል እና በዲያጎ ሲሞኒ የሚመሩት አትሌቲኮ ማድሪዶች በምንም ተአምር ለሪያል ማድሪድ እና ለባርሴሎና ጁሊያን አልቫሬዝን አንሸጥም የሚል እቅድ ይዟል ወይም ደግሞ ውሳኔ ደርሷል እና አልቫሬዝን የሚፈልጉ ከስፔን ላሊጋ ውጭ ያሉ ክለቦች ካሉ ጥያቄውን ለማቅረብ ዝግጁ ናቸው ወይም ደግሞ ለመቀበል ጥያቄውን ዝግጁ ናቸው እና አሁን ላይ የጁሊያን አልቫሬዝን ዋጋ ዲዘርቭ የሚያደርግ መክፈል የሚችል መቋቋም የሚችል እና ደግሞ አልቫሬዝ የሚመርጠው ክለብ ከረንትሊ የለም። አብዛኞቹ ከዚህ ዝውውር ወጥቷል እና ፊት ለፊት ያለው አርሰናል ነው ዝውውሩን እየመራ የሚገኘው። አልቫሬዝም ወደ አርሰናል ቢመጣ ምንም አይነት ችግር የለበትም። አልቫሬዝ እንደሚታወቀው የእንግሊዝ ፕሪሚየር ሊግ ልምድ አለው። በማንቸስተር ሲቲ በኤርሊንግ ሃላንድ ጥላ ስር ሆነ እንጂ እጅግ በጣም ካሪዝማው ከፍ ያለና በዚህ አሁን ባለንበት ሰዓት ምርጥ 5 አጥቂ ተጫዋቾችን ብንጠራ የምናካትተው ተጫዋች ነው አልቫሬዝ እና አርሰናሎች ይህንን ተጫዋች ለማስፈረም እንግዲህ ስራዎችን እየሰሩ ይገኛሉ ተብሏል። አርሰናል 90 ሚሊዮን ዩሮ ነው ለአትሌቲኮ ማድሪድ አቅርቦ ይህንን ተጫዋች ለማስፈረም ለመጨረስ እቅድ ያዘው። ግን አትሌቲኮ ማድሪዶች ከ100 ሚሊዮን ዩሮ በላይ ይፈልጋሉ። ስለዚህ ይሄ ነው ትንሽ አሁን ላይ ዝውውሩ ላይ አርሰናልና አትሌቲኮ ማድሪድ እያነጋገራቸው ያለው ጉዳይ። ሌላኛው የብሩኖ ጊማሬዥን ጉዳይ እንመልከት። ብሩኖ ጊማሬዥ እና አርሰናልን በተመለከተ እንግዲህ ተጫዋቹ ከአርሰናል ጋር በፐርሰናል ትሪምስ ወይም ደግሞ በግል ጥቅማ ጥቅም ዙሪያ ከስምምነት ደርሷል። አሁን የሚቀረው በ13ቱ ኒውካስል ዩናይትዶች እና በአርሰናል መካከል የሚደረግ ውድድር ነው። የኒውካስል አቋም የመጀመሪያ አቋሙ አንቶኒ ጎርደንን ለባርሴሎና አሳልፎ ሰጥቷል እና ደግሞ ሳንድሮ ቶላኒን ለስፐርስ ሰጥቷል። ሌላ በጣም ትልቅ ተጫዋች ወይም ደግሞ አምበላቸውን ደግሞ መሸጥ አይፈልጉም። የኒውካስል ውሳኔ የመጀመሪያ ውሳኔ
በምንም ታምር ብሩኖ ጊማሬዥን የመሸጥ ፍላጎት የላቸውም። ግን ተጫዋቹ ቃል ተገብቶለታል። በቀጣዩ ድር ዓመት በአውሮፓ ቻምፒየንስ ሊግ ማንሳተፍ ከሆነ 60 ሚሊዮን ፓውንድ የመሸጫ ዋጋ የሆነና ትለቃለህ የሚል አግሪመንት አላቸው፣ የቃል ስምምነት አላቸው። አርሰናል ለዛ ነው ይህንን ገንዘብ ማቅረብ የቻለው፣ ግን ሪጀክት አድርጎበታል አስቶን ቪላ እና ተጫዋቹ አሁን ላይ ልክ አሌክሳንደር ኢዛቅ በሊቨርፑል ሲፈለግ ራን ያደረገውን ነገር በኒውካስትል ለማድረግ እየተሰናዳ ነው የሚገኘው። ልቀቁኝ፣ ወደ አርሰናል ማቅናት እፈልጋለሁ የሚል እንግዲህ ሀሳቡን አቅርቦላቸዋል ማለት ነው። ስለዚህ አሁን አርሰናል የሚጠበቅበት ኒውካስትል የሚፈልገውን ገንዘብ ጠረጴዛቸው ላይ ማስቀመጥ ብቻ ነው። ኒውካስትሎች እስከ 90 ሚሊዮን ዩሮ ወይም እስከ 90 ሚሊዮን ፓውንድ ይፈልጋሉ ተብሏል። አርሰናል ደግሞ በ60 ሚሊዮን ፓውንድ ነው ዝውውሩ ለማጠናቀቅ የሚፈልገው። ስለዚህ ምናልባትም ከ65 እስከ 75 ሚሊዮን ፓውንድ ዝውውሩ ሊጠናቀቅ እንደሚችል ነው የሚጠበቀው። አርሰናሎች ፕሪሲዝን ከመጀመራቸው በፊት የጁሊያን አልቫሬዝ እና እንደዚሁም ደግሞ የብሩኖ ጊማሬዥን ዝውውር ለማጠናቀቅ እቅድ ይዟል ተብሏል። ስለዚህ ከጁሊያን አልቫሬዝ እና ከብሩኖ ጊማሬዥ ጋር ያለው ዜና ይሄ ነው። ሌላኛው የሞርጋን ሮጀርስን ጉዳይ እንመልከት። ቀደም ብዬ እንደነገርኳችሁ አርሰናል በግራ መስመር ተጫዋች ላይ በጣም ሁነኛ ተጫዋች ይፈልጋል። የወደፊት ተስፋ ያለው ወይም ደግሞ ወጣት ተጫዋች ሳይሆን በጣም ራሱን ያሳየ ተጫዋች ነው የሚፈልጉት በግራ መስመር ላይ እና እንደሚታወቀው ትሮሳርድ ወደ ቱርኩ ክለብ ቤሽክታሽ የሚያደርገውን ዝውውር ስምምነት ወዲያውኑ እንደፈጸሙ በክለብ ብሩዥ ቤት እጅግ በጣም አስገራሚ እንቅስቃሴ ሲያደርግ ነበር። ምናልባት በእንግሊዝ ፕሪሚየር ሊግ መጥቶ ይሳካለታል ወይስ አይሳካለትም የሚለውን ጉዳይ አናቅም። ግን በክለብ ብሩዥ በጣም አስገራሚ ጊዜ ያሳለፉ፣ ብዙ አሲስቶች፣ ብዙ ግቦችን ያስቆጠረ በጣም ፈጣን የሚባለውን ክርስቶስ ዞሊዝን ለማስፈረም ከስምምነት ደርሷል። ስለዚህ የትሮሳርድ ዝውውር እንደተጠናቀቀ በሰከንዶች ውስጥ ክርስቶስ ዞሊዝ አርሰናል ቋሚ አሰላለፍ ውስጥ የሚገባ ተጫዋች አይደለም። ከሞርጋን ሮጀርስ ጋር ምንም የሚያገናኘው ዝውውር አይደለም። ስለዚህ የትሮሳርድ ምትክ ሆኖ ነው ማለት ነው ኤሚሬትስ የሚደርሰው። እስከ 38 ሚሊዮን ዩሮ አርሰናሎች ለክለብ ብሩዥ የሚከፍሉ ይሆናል። ስለዚህ እዚህ ቦታ ላይ ደግሞ ሞርጋን ሮጀርስን የመጨመር ፍላጎት አላቸው እና አስቶን ቪላዎች በኡናይ ኤመሪ የሚመሩ አስቶን ቪላ ኢሮፓ ሊግን ዶሚኔት ሲያደርግ በፍጻሜው ጨዋታ ላይ ሳይቀር ግን ማስቆጠር የቻለ ተጫዋች ነው ሞርጋን ሮጀርስ። እጅግ በጣም ካሪዝማው ከፍ ያለ ተጫዋች ነው። ድሪብል ያደርጋል፣ በጥልቀት አማካኙን ያግዛል፣ ወደ መስመር እየወጣ መጫወት ይችላል። ኒድ ፖስቱ ላይ ፋር ፖስቱ ላይ ግቦችን ማስቆጠር ይችላል። እንደዚሁም ደግሞ 4፣ 5፣ 6 ተጫዋቾችን ድሪብል አድርጎ መቀነስ ይችላል። የእንግሊዝ ፕሪሚየር ሊግን አዳፕት ያደረገ ተጫዋች ነው እና አስቶን ቪላዎች ለዚህ ተጫዋች እስከ 130 ሚሊዮን ፓውንድ ይፈልጋሉ ተብሏል እና ሞርጋን ሮጀርስ ከእንግሊዝ ብሔራዊ ቡድን ጋር ነው የሚገኘው በዓለም ዋንጫ እና ጥያቄ ቀርቦለት ነበረ። ክለብ ከአስቶን ቪላ 130 ሚሊዮን ፓውንድ ለጥፎባልና ምን ትላለህ የሚል ጥያቄ ቀርቦለት ነበር። ይሄ ገንዘብ ለእኔ መጠራቱ ለእኔ ክብር ነው፣ ግን እንደዚህ አይነት ገንዘብ አወጣለሁ ብዬ አላምንም የሚል አስተያየቱን ሰጥቷል እና ሞርጋን ሮጀርስም ልክ እንደ ብሩኖ ጊማሬዥ ሁሉ አርሰናል መቀላቀል እንደሚፈልግ ግልጽ አድርጓል። ፐርሰናል ትሪምስ ወይም ደግሞ የግል ጥቅማ ጥቅም ጉዳይም ኢሹ ይሆናል ወይም ደግሞ ጉዳይ ይሆናል ተብሎም አይታሰብም። ግን ሞርጋን ሮጀርስ ከአስቶን ቪላ ጋር በአመፅ ወይም ደግሞ አምጾ መውጣት ሳይሆን የሚፈልገው በጣም ሪስፔክትፉል በሆነ መልኩ አስቶን ቪላ እና ሞርጋን ሮጀርስ በክብር እንዲለያዩ ነው የሚፈልገውና አስቶን ቪላን ዲስሪስፔክት አድርጎ መውጣት አይፈልግም ወይም አምጾ መውጣት አይፈልግም። ስለዚህ አርሰናሎች እነዚህን 3 ዝውውሮች ፕሪሲዝን ከመጀመራቸው በፊት ለማድረግ ነው እየሰሩ የሚገኙት ማለት ነው። በረኛ እንደሚታወቀው አስፈርመዋል። ይህ በረኛ 3ኛ ግብ ጠባቂ ሆኖ የደረሰው ኤሚሬትስ ከሊድስ ማለት ነው። ያው ኬፓ አሪዛባላጋ ደግሞ የሚወጣ ከሆነ ወደ 2ኛ ግብ ጠባቂነት የሚሄድ ነው። አርሰናል በነገራችን ላይ በቀጣዩ ድር ዓመት